لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك يوم عرفة يا عرفة إلت እንግዲህ እንደሚታወቀው ካሁን በፊትም ጠቅሻለሁ የአረፋ ዕለት የሚባለው እኛ ሀገር የአረፋ በዓል ይባላል የአረፋ ዒድ ይባላል የዒዱ ቀን ነው ይሄ ግን አረፋ የሚባለው ትክክለኛው ከዒዱ ቀን በፊት ያለው ቀን ነው ማለት ነው ወይም ዙልሂጃ 9ኛው ቀን التاسع من ذي الحجة 9ኛው ቀን ነው እንግዲህ 8ኛው ቀን يوم التروية ይባላል በيوم التروية ከመካ ሁጃጆቹ ኢህራማቸውን ለብሰው ሙተመትዒ ነበሩት ሌሎቹም ባሉበት ወደ ሚና ሄደው ሚና አድረው ሚና ያድራሉ ብለን ቆመን ነበር ሚና አድረው ሱብሂ ሰግደው ደግሞ በ9ኛው ቀን የውሙ አረፋ በሚባለው ወደ አረፋ ጉዞ ይጀምራሉ ማለት ነው ስለዚህ የውሙ አረፋ ማለት 9ኛው ቀን ነው እንግዲህ ሚና ታደረና ጧት ተነሳን ማለት ነው ومن السنة እንግዲህ በዚህን ቀን ከሚደረጉ ሱናዎች ሱና የሆኑት በጣም የተወደዱት ان ينزل الحاج قبل الزوال بنمرة ከዘዋል በፊት ማለት ዙህር ከመድረሱ በፊት አረፋ ደርሶ ነሚራ የሚባል መስጊድ አለ መስጊድ ነሚራ የሚባል አለ እዛ መስጊድ ማረፍ ነው እንተሰረ له ذلك ያን ከቻለ ነው ምክንያቱም መስጊዱም ለዚህ ሁሉ ዓለም ህዝብ አይበቃም የተጣበበና የተጨናነቀ ይሆናል ግን ከቻለና ይገራል ሰው ቀደም ብሎ ሄዶ መስጊዱ ያርፋል ማለት ነው فاذا صلى الظهر والعصر دخل الى حدود عرفه وبقي فيها الى الغروب እንግዲህ እዛ መስጊድ ነሚራ ያርፍና ከዛም እዛ ዙህርና ዓስርን ይሰግዳል ማለት ነው ዙህርና ዓስርን እዛ ሰግዶ ማለትም ጀምዕ አርጎ በዙህር ወቅት ላይ በአንድ አዛንና በሁለት ኢቃማዎች እዛ ይሰግድና ወደ ከነምሪያ ከመስጊዱ ወጥቶ አረፋ ክልል ውስጥ ይቀመጣል ማለት ነው وهناك الكثير من العلامات واللوحات الإرشادية التي تبين ذلك هي عرفان كلل የሚያመላክቱ በጣም ብዙ ታፔላዎች አሉ በርካታ ምልክቶች አሉ ምክንያቱም ሰው እንዳይሳሳት በጣም በግንብ ተገንብተው ላይ የተሰቀሉ የአረፋ ክልል حدود عرفة ብሎ በእንግሊዝኛ በአረብኛ በኡርዱ በተለያየ ምልክት ሰው ከክልሉ ውጪ እንዳይሆን ክልሉን የሚያመላክቱ ጽሁፎች አሉ በዛ መሰረት አረፋ ክልል ውስጥ መቀመጥ ያስፈልጋል ማለት ነው وعرفة كلها موقف عرفة أرض العرفة عرفة كل يالسو يتمقى بيقوم يتمقى بيقمت بكينو እዚህኛው ጋነው እዛኛው ጋነው ተራራው ጋነው ገደሉ ጋነው የሚባል ነገር የለም አረፋ ክልል ሁሉ ለመቆሚያ የተፈቀደ ነው አሉ ረሱል አለይሂ ሰላቱ ወሰለም وليحرص الحاج في هذا اليوم العظيم على استغلال وقته بالتكبير بالتلبية والذكر እንግዲህ በዚህን ቀን ይህ ቀን ማለት ሱብሃንአላህ ፀሐይ ከወጣችባቶች ቀናቶች በሙሉ የላቀ ትልቅ ቀን ስለሆነ ሰው ቀኑን በአግባቡ መጠቀም መቻል አለበት በተልቢያ በዚክር والإكثار من الاستغفار والتهليل والشكر لله እንግዲህ በዛን ቀን ማለት ነው ዚክር ማብዛት استغفار ማብዛት لا اله الا الله ማለት ማብዛት አላህን ማመስገን አላህን አልহামዱሊላህ ሱብሃንአላህ የመሳሰሉ ዚክሮችን በማድረግ ጊዜውን ትንፋሹን በዚህ አይነት ቆጥቦ በአግባቡ መጠቀም መቻል አለበት በሌላ ነገር ላይ ጊዜውን አንድ ሰከንድ አንዳንድ ሰው ሱብሃንአላህ ያሳዝናቸዋል ወላሂ ያሳዝናል ይሄ የፈረደበት ሞባይል ካሜራ አለ ፎቶ ሊያነሳ ተልኮ የመጣ ይሄ የጋዜጠኛ ቡድን ይመስላል ፎቶ ማንሳት ወደዛ ዙሮ አንሳኝ እዚህ ጋር ሱብሃንአላህ እዛም ከደው ኩል ዒባዳ ነው የዛን ቀን ዱዓ ለማድረግ استغفار ቀኑ ሰዓቱ ለመሻማት አንዳንዱ ለወሬ ሄደ ይመስላል ያወራል ቁጭ ብሎ እናውራ እረፍትና ለእረፍት ማይከድም አንድ ቀን ነች እሷም እኮ ከዙህር እስከ መግሪብ ፀሐይ እስክትጠልቅ ስለሆነ ያንን ሰዓት መሻማት ያስፈልጋል متجها بالدعاء مجتهدا بالدعاء لنفسه እንግዲህ ዱዓ ሲያረግ ለራሱ وأهله لبيتسبو وأولاده للجوجو وإخوانه المسلمين سو للجوجو مكو دعا ما درق يا قلب لاچو ነው
አቅምኮ ሰው ለልጆቹ በጣም ተጨንቆ ዱዓ ማድረግ አለበት። ልጆቼ ያ ረቢ ሙስተቅበላቸው የወደፊት ጣፈንታቸው ጥሩ እንዲሆን በዱንያም በአኺራም ጥሩ እንዲሆኑ ሰው ለሚስቱ ዱዓ ማድረግ አለበት። ሚስት ለባሏ ዱዓ ማድረግ አለበት። ለወላጆቻችን በህይወት ካሉ አላህ ሐያታቸውን ረጅም ጤናቸውን ካምል እንዲያረግልን በህይወት ካለፉ ደግሞ አላህ ይቅር እንዲላቸው ቀብራቸው እንዲያስፋላቸው በአይኒ ረህመቲህ እንዲያያቸው ان يفسح لهم في قبر ዱዓ ተደርዑ አድርጎ ተጨንቆ አልቅሱ ተጨናንቆ ማድረግ ያስፈልጋል። እንደገና ለወንድሞች ለእህቶች ለማናቃቸው ለሙስሊሙ ኡማ በአሁኑ ሰዓት በጣም ዱዓ በሚያስፈልግበት ሰዓት ላይ ነው ያለው። ሁሉም ጋር ስታዩ ሙስሊሙ ኡማ ቁስል ነው ያለው፣ ተጨንቅ ነው ያለው፣ ችግር ነው ያለው፣ ስቃይ ነው ያለው። አላህ ሙስሊሙን ኡማ ከዚህ ጭንቅ ከዚህ ውርደት ከዚህ ውድቀት እንዲያድነው እንዲያነሳው ተጨንቆ ዱዓ ማድረግ ያስፈልጋል። ስለዚህ ጊዜው የሚበቃ አይመስለኝም። በእውነት ከታሰበበት ለዱዓው ጊዜ አይበቃም። ለስንቱ ዱዓ ማድረግ ያስፈልጋል ለሁሉም ችግር። ደግሞ አንዳንዴ ሰው ይሄን ለዚህ ትንሽ ነገር ምን ብዬ ዱዓ አረጋለሁ ብሎ እንደማፈር ይሆናል። ሱብሃንአላህ ምንም የሚታፈር ነገር ትንሽም ነገር ዱዓ ያስፈልጋታል፣ ትልቅም ነገር ዱዓ ያስፈልጋታል። ተጨናንቀን ዱዓ ማድረግ ያስፈልጋል። አላህ ይቀበለንና فإذا دخل وقت الظهر خطب الإمام في الناس خطبة تذكير ووعظ وإرشاد። እንግዲህ የዙሁር ወቅት በሚደርስበት ሰዓት እዛ መስጊድ ውስጥ ያረፉ ሰዎችም ሆነ በዙሪያው ሆኖ መስማት ለሚችሉ ሰዎች ኢማሙ ኹጥባ ያረጋል፣ ያስታውሳል፣ በአመት ውስጥ የተከሰቱትን ያለውን ችግር ያስገነዝባል። በአጠቃላይ ኡማው ሙስሊሙ ማህበረሰብ ምን መሆን እንዳለበት ወዴት አቅጣጫ መጓዝ እንዳለበት ኢማሙ ስለ አንድነት ስለ መተባበር ስለ መተጋገዝ ኹጥባ ያረጋል ኢንሻአላህ። ثم يصلي بالحجاج الظهر والعصر جمعا وقصرا። ከዛ ዙህርና ዐስርን አንድ ላይ አጣምሮ 4 ረካዓ የነበረውን 2 አድርጎ بأذان واحد بعند أذاننا وإقامتين كما فعل رسول الله صلى الله عليه وسلم. بهولت إقامة በዚህ አይነት ያሰግዳል ኢማሙ ማለት ነው። ولا يصلي قبلها ولا يصلي قبلهما ولا بينهما ولا بعدهما شيئا. እንግዲህ ከዙሁር በፊትም የሚሰገድ ነገር የለም ማለት ቀብልያ አይሰገድም ማለት ነው። ወይም ደግሞ በሁለቱ ሰላት መሃል ዐስርና ዙሁር መሃልም አይሰገድም፣ ከዛም በኋላ አይሰገድም። ኢማሙ ይመጣል፣ ኹጥባ ያረጋል። ኹጥባው ሲያልቅ ኢቃም ተብሎ ዙሁር 2 ረካዓ ይሰገዳል፣ ቀጥሎ ዐስር 2 ረካዓ ይሰገዳል። በዚሁ ያበቃና ሰው ከመስጊድ ወጥቶ ወደ አረፋ መቆሚያ ቦታ ይሄዳል ማለት ነው። ይህ መስጊድ ያለው መስጊድ ነሚራ የሚባለው ግማሽ ፓርቱ ነው አረፋ ክልል ውስጥ ያለው። ምናልባት አንዳንዶቻችን መስጊድ ውስጥ የመግባት እድል ከገጠመን መስጊዱ ሙሉ በሙሉ አረፋ ክልል ውስጥ ያለን መስሎን እዛ እንዳንቀመጥ ወደ ውጭ መውጣት ያስፈልጋል። መስጊዱ ግማሽ ፓርቱ መስጊድ ነሚራ የሚባለው ግማሹ አረፋ ክልል ነው፣ ግማሹ ከአረፋ ክልል ውጪ ነው። መስጊዱ በትክክል ትልቅ ነው፣ ግን ያው አረፋ ክልል ውስጥ ሙሉ በሙሉ አይደለም ማለት ነው። ስለዚህ ይሄንንም ማወቅና በጥንቃቄ የት ነው ያለው አረፋ ክልል ውስጥ መሆናችንን ማረጋገጥ። ምክንያቱም ህዝቡ ከአረፋ ክልል ውጪ በብዛት ይቀመጣል፣ ግን ሱብሃንአላህ ያ ሁሉ ተለፍቶ ያ ሁሉ ተሰርቶ አረፋ ክልል ውስጥ ካልተገባ ሐጅ የለውም። الحج عرفة ነው እና መጠንቀቅ ያስፈልጋል። وعلى الحجاج في هذا اليوم المبارك أن يجتنبوا الوقوع في الأخطاء. حجاجዎች በዚህ ቀን ምንም አይነት ስህተት ላይ ፈጽሙ ስህተት ውስጥ ላይ ወድቁ ሊጠነቀቁ ይገባል። التي تضيع عليهم الأجر والثواب في هذا اليوم العظيم والموقف الكريم. በዚህ ቀን በዚህ በተቀደሰው በላቀው በተከበረው ቀን ውስጥ ምንም አይነት ስራቸውን የሚያበላሽ አጅራቸውን ቢያንስ ስራው ተበላሽ ባይባል እንኳን አጅራቸውን የሚቀንስባቸው ስራ ስህተት እንዳይፈጽሙ ሊጠነቀቁ ይገባል ይላል። እንግዲህ በአረፋ ቀን ከሚከሰቱ ስህተቶች اخطاء شائعة في يوم عرفة بعرفة በጣም ትላልቅ ስህተቶች ከሚባሉት ውስጥ የተወሰኑትን ለመጥቀስ እንሞክራለን። يقول كثير من الحجاج في اخطاء ينبغي التنبيه عليها ومنها. እንግዲህ ብዙ ሑጃጆች በጣም ከባድ ስህተት ላይ ይወድቃሉ። ስለዚህ እዚህ ጋር ማስተዋወስ እንፈልጋለን። አንደኛ النزول خارج حدود عرفة ከአረፋ ክልል ውጪ መቀመጥ።
ይሄ በጣም በቃ ኪሳራ ነው ማለት ሐጅ አጣማነቁ وبقائهم في اماكن نزولهم حتى تغرب الشمس ثم ينصرف الى مزدلفه ومن فعل هذا فلا حج له አንዳንዱ ከአረፋ ክልል ውጪ ይቀመጣሉ እዛው ቁጭ ብሎ ፀሐይ ስትጠልቅ ወደ ሙዝደሊፋ ጉዞ ይቀጥላሉ ይህን ያደረገ ሰው ሐጅ አላደረገም ሐጅ አደረገ አይባልም ከሰረ ነው የሚባለው ስለዚህ ብዙ ጊዜ የሚደጋግመውም ለዚህ ነው አረፋ ክልል ውስጥ መሆናችንን ማረጋገጥ አንድ ሁለት አረፋ ክልል ውስጥ እያለን ነው ፀሐይ መጥለቅ ያለባት እንጂ ፀሐይ ሳትጠልቅ ከአረፋ ክልል ውስጥ ቀድሞ የወጣ ሰውም ትክክል አይደለም ማለት ነው الانصراف من عرفة قبل غروب الشمس وهذا غير جائز لأنه مخالف لفعل النبي صلى الله عليه وسلم ፀሐይ ሳትጠልቅ አረፋ ክልል ውስጥም የነበረ ሰው ከአረፋ ክልል ወጥቶ ቢሄድ የረሱልን አለይሂ ሰላቱ ወሰለም ሱና የተቃረነ ስራ ነው ስለዚህ በተቻለ መጠን አረፋ ክልል ውስጥ ፀሐይ እስክትጠልቅ ፀሐይ መጥለቋን እስክናረጋግጥ መቀመጥ መቻል አለብን ባረከላሁ ፊኩም التزاحم والتدافع من أجل الصعود إلى جبل عرفة والوصول إلى قمته عندو سو دمو كم يفصماچو ستاتوچ جبل عرفة የሚባል አለ جبل عرفة ወይም جبل الرحمن ይሉታል እዛ ኮረብታነች እዛ ላይ ለመውጣት لا اله الا الله ይሟማታሉ ይደክማሉ ድንጋያማ ነው አስቸጋሪ ነው ይጋፋሉ ይጨናነቃሉ ይሄ በጣም ስህተት ነው አንደኛ ጊዜያችንን ያባክናል ሁለተኛ ጉልበትና ድካም ይሄ አላስፈላጊ ነገር ነው ጀበል አረፋ ላይ ለመውጣት መጋፋት መጨናነቁ በጣም ከጎሉ ስህተቶች ናቸው አንዳንዱ ጀበሉ ላይ ተራራ ኮረብታው ላይ መውጣቱ ብቻ አይደለም ድንጋዩ ላይ ይጠራረጋል ይጠርጋል ይስማል ያቅፋል እዛ ላይ መንከባለል ይሄ ሁሉ ያሌለ ኹራፋት የሆነ ነገር ነውና ወሰላቱ فيه እዛ መስገድ ይሄ ሁሉ ስህተት ነው እዛ መስገድም ነገር የለም وهذا من البدع التي لا أصل لها في الشرع إضافة لما يترتب على ذلك من أضرار صحية وبدنية إيه بشرعة ياليلنا بدعانو أستقليتا سرانو عندنا دمو كم يدرسبن ጉዳት ስቃይ አቋያ አላስፈላጊ ነገር ነውና ይሄንንም አንዳንድ ሰው ሲወጣ ሰው ተራራው ላይ ሲንጠለጠል ሲያይ በቃ ይሄው ሰው ይወጣ ነው እኛ ምን እንውጣ ብሎ እንትን ይላል ይሄ ስህተት ነው መጠንቀቅ ያስፈልጋል ومن الاخطاء الشائعة استقبال جبل عرفة في الدعاء እንደዚህም ጎልቶ ከሚታዩ ስህተቶች በዱዓ ወቅት እንግዲህ አረፋ ሁሌ በዛን ወቅት በዛች ባለች ሰዓት ዱዓ ነው የምናረጋው ተባብለናል አንዳንድ ሰው ወደ ጀበል አረፋ ዞሮ ዱዓ ያረጋል ሱብሃንአላህ ሱናው ወደ ቂብላ ዞሮ ማድረግ እንጂ ወደ ተራራዋ ዞሮ ዱዓ ማድረግ ምንም አሰር የለውም ቦታ የለውም ስለዚህ ወደ ቂብላ መዞር ነው አንዳንድ ሰዎች ከሚፈጽሟቸው ስህተቶች ወሱነቱ استقبال القبلة عند الدعاء ዱዓ ስናረግ ወደ ቂብላ ወደ ካዕባ ወደ መካ መዞር እንጂ ወደ አረፋ ኮረብታ መዞር ሱና አይደለም ይህንንም ልንገነዘብ ልናቅና ልንጠነቀቅ ይገባል በእውነት ወሳኝ ምዕራፍ ላይ ነው ትልቁ ሐጅ ብሎ ማለት አረፋ ነው በዚህን ቀን ከፍተኛ ጥንቃቄ አድርገን ሐጃችንን የሚያበላሹ ነገሮች ተጠንቅቀን ጊዜያችንን ባረከላሁ ፊኩም ጊዜ አንዳንዱ ፎቶ ሊነሳዛ የመጣ ይመስላል ብያቸዋለሁ ያ ሁሉ የሚደከመው ፎቶ ለመነሳት ከሆነኮ ይሄ ፎቶሾፕ በእንትን አገናኝተው የሚሰሩላቸዋል ይሄ አያስስብም እኮ ትልቁ ነገር ዛሚ የሚመጣው ለዱዓ ነው ለዒባዳ ነው ተደርዑ ነው አላህ ላይ ማልቀስ ተንሰቅስቆ አልቅሶ ሐጃችንን አላህ ይዛን ከን ዕድቅ ከጀሃነም ነፃ ከሚላቸው የጀነት ብሎ ከሚያረጋግጥላቸው ሰዎች እንዲያደርገን መለመን እንደገና ሙስተቅበላችን ለልጆቻችን ለቤተሰባችን ለዘመዶቻችን ለሙስሊሙ ኡማ በአጠቃላይ ለዓለም ሰላም ዱዓ ማድረግ ያስፈልጋልና በዚህ አይነት እንግዲህ ጥሩ ሐጅ አድርገን ትክክለኛውን ሱና ተከትሎ አላህ የሚቀበለው ስራ እንድንሰራ መጠንከር አለብን አላህ ይወፍቀን